አንዳንዶቹ በጋርልበው ሚሊዮነር ሲሆኑ አንዳንዶቹ ደግሞ ለምንስ ይከስራሉ? ልዩነቱ የመኖ ብዛት ሳይሆን ባለሙያዎቹ ብቻ የሚጠቀሙበትም አንድ ሚስጥርም ነው። ሰላም ጤና ይስጥልኝ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። እንዲሰራላችሁ የምትፈልጉት እንደውም በኮሜንት ላይ ያጋሩን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ብዙዎቻችን ሰው እንደሚያደርገው እናደርጋለን። በጎችን ከገበያም ገዝተን እናመጣለን፣ እናደልባለን። ግን ያን ያክል ትርፋማ አልሆንም። ለምንስ አልሆንም ወይም ስለምንስ አልሆናችሁም ብለን ጠይቀን እንደሆነ በመጀመሪያ ደረጃ በጎቹን እንግዲህ ምንድነው ከማርለብ ከመጀመራችን በፊት የውስጥና የውጭ ጥገኛ ተውሳካያ ማለት ስላትና ቅማል መድኃኒት መስጠት ነው ማለት ነው። ይህ ካልተደረገ መኖ በጉን ሳይሆን ትላትሉ ነው የሚወፍረው ማለት ነው። ሌላኛው ወደዚህ ስራ ስንደረደርና ስንገባ ደግሞ የእድሜና ዝርያ ምርጫ መኖር አለበት ማለት ነው። ይህንም ትልቁ እንግዲህ ጥበብ የማወቅ ጥበባችን ነው ማለት ነው። እንግዲህ እድሜያቸው ከ1 እስከ 2 ዓመት የሆኑና አጥንታቸው ሰፊ የሆኑና ለስጋ ምርት የሚሆኑ ዝርያዎች ለምሳሌ እነዚህ ሆሮ፣ አፋር፣ ዋሸራ የመሳሰሉትን ለይቶ መግዛት እጅጉን ይመከራል እንደማለት ነው። ሌላኛው የተመጣጠነ መኖ ወይም ፎርሙሌትድ ፊድ የሚለው እነዚህ ኃይል ሰጪ ያ ማለት እነ ስንዴ፣ ሰሊጥ፣ ባቂላ፣ ፎሽካና ሌሎች ደግሞ እነዚህ ፕሮቲን ፋጉሉ በጥናት ላይ በተመሰረተ መልኩ እንግዲህ ቀላቅሎ መበገብ እንግዲህ ለስኬታችን መንደርደሪያ ነው ማለት ነው። ሌላኛው የትርፋማነት ስሌት እንግዲህ ባጭሩ ስናይ በግ ማርለብ በአመት ከ3 እስከ 4 ዙር እንግዲህ ማሽከርከር ከሚቻል የገበያ ፍላጎት የማይቀንስ በተለይ ለበዓላትና እንግዲህ ለኤክስፖርት እንዲሁም በአጭር ጊዜ ውስጥ እንግዲህ አስተማማኝ ካፒታል የሚገኝበት ፈጣን የንግድ ዘርፍ ነው ማለት ነው። እንግዲህ የበግ ማርለብ ስራን በሳይንሳዊ መንገድ እንግዲህ ጀምሮ ውጤታማ መሆን ይቻላል ማለት ነው። ሰው ስለገዛ ብቻ ገዝተን ዝም ብለን ጎሮችን ላይ አስረን አብልተን ገበያ ስላወጣ ነው ብቻ ትርፋማ እንሆናለን ማለት አይደለም። ይህም ሳይንሳዊን መንገድ በስርዓት በመከተል የጀመርነውን ገበያ ማስፋፋት እንግዲህ በግ ምናደልብ ከሆነ ቀጣይ ከምናገኘው ትርፍ አንጻር ደግሞ እንግዲህ ወደ ከብቶች የማርለብ ስራ የመሸጋገር እድላችን ሰፊ ነው የሚሆነው ማለት ነው። የዛሬ ቪዲዮአችን ይመስል ነበር። ጠቃሚ ነው ካገኛችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።